ሰላም ሁላችሁ እንኳን ወደ ሃይሌቴክ አካዳሚ በደህና መጣችሁ። ዛሬ በቀላሉ ኮምፒውተር ምንድነው እና እንዴት ይሰራል እንማራለን። ይህ ቪዲዮ ለጀማሪዎች በጣም ቀላል ትምህርት ነው። ኮምፒውተር ምንድነው? ኮምፒውተር ማለት መረጃ የሚቀበል የሚያስኬድ እና ውጤት የሚሰጥ መሳሪያ ነው። ለምሳሌ አንተ መረጃ ስትገባ ኢንፑት ኮምፒውተሩ ያስኬደዋል። ፕሮሰሲንግ እና ውጤት ይሰጣል አውትፑት። የኮምፒውተር ክፍሎች ኮምፒውተር ሁለት ዋና ዋና ክፍሎች አሉት። አንድ ሃርድዌር በእጅ የምንነካው ክፍል ነው። ለምሳሌ ስክሪን ማውነቶር፣ ኪቦርድ ማውስ ማለስ። ሁለት ሶፍትዌር በኮምፒውተር ውስጥ የሚሰሩ ፕሮግራሞች ናቸው። ለምሳሌ ዊንዶውስ፣ አፕስ፣ ጌም፣ ብራውዘርስ። እንግዲህ ለዛሬ ኮምፒውተር ምንድነው እና እንዴት እንደሚሰራ ተምረናል። ይህን ቪዲዮ ከወደዳችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እንገናኝ። እስከዚያ ደህና ሁኑ።